ጤና ይስጥልን ተመልካቾቻችን፣ ይህ ኢትዮ ኒውስ ነው። ኢራን የአሜሪካን ፕሬዝዳንት ዶናልድ ትራምፕን ለመግደል እያሴረች መሆኑ ተነገረ። የእስራኤል የደህንነት ተቋማት እንደገለጹት ቴህራን ትራምፕን ለመግደል አዲስ እቅድ አውጥታ እየተንቀሳቀሰች መሆኑን መረጃ አግኝተናል ሲሉ መረጃውን ለዋይት ሃውስ ማቀበላቸው ተሰምቷል። ያም ሆኖ የግድያ ቅንብር የትና መቼ እንደሆነ በዝርዝር አልተገለጸም። ዶናልድ ትራምፕ ከአንዴም ሁለት ጊዜ ከግድያ ሙከራ ማምለጣቸው የሚታወቅ ሲሆን በ2020 የኢራኑ የጦር አዛዥ ጀነራል ቃሲም ሱሌማኒ አሜሪካ መግደሏን ተከትሎ ኢራን በትራምፕ ላይ በይፋ ጅሃድ ማወጇ ይታወሳል። ካልደፈረሰ አይጠራም እንዲሉ አሜሪካ የመንፈሳዊ መሪዋን ቀብር ባልጨረሰችው በኢራን ላይ አዲስ ድብደባ እንደጀመረ አንስታላት የነበረውን የጦር ሽያጭ ማዕቀብ መልሳ መጣሏ አስታወቀች። የኔቶ የመሪዎች ስብሰባ በአንካራ ቱርክ በተከፈተበት ዕለት አሜሪካ ክንዷን በኢራን ላይ ያነሳችው ቴህራን በአሜሪካ መርከቦች ላይ ተኩስ ከፍታ መርከቦችን በመምታቷ ነበረ። ትራምፕ እንዳሉት ድብደባቸው የሚቀጥል ነው፣ አይቆምም። የአሜሪካ ተዋጊ ጀቶች በኢራን የወደብ ከተማዎች ላይ ፍንዳታ ማድረሳቸው ተነግሯል። የሆርሙዝ ሰርጥ በኔቶ ስብሰባ ላይ እንደሚመከርበት ተነግሯል። የኢራን የነዳጅ ሽያጭ ዳግም የማዕቀብ ሰለባ በሆነበት በዚህ ወቅት የኢራኑ የውጭ ጉዳይ ሚኒስተር በዚህ ማዕቀብ የተነሳ በሚመጣው ማንኛውም አይነት ውድመት አሜሪካን ተጠያቂ ናት ብለዋል።